ይህ እንግዲህ በዛሬው ዕለት ወደ አገልግሎት የገባው አዲሱ የአዲስ አበባ ከተማ አስተዳደር የህዝብ ትራንስፖርት አገልግሎት መስጫ የኤሌክትሪክ የከተማ አውቶቡስ ነው። ይህንን አውቶቡስ እንግዲህ በሁለት አይነት መንገድ ነው መጠቀም የሚቻለው። የመጀመሪያው ይህንን መሰል መጠቀሚያ ካርዶችን በከተማ ውስጥ ከሚገኙ የአውቶቡሱ ተርሚናሎች ወይም ደግሞ የካርድ መሸጫ ቦታዎች በመግዛትና የሚያስፈልገውን ገንዘብ በመሙላት ይህንን ማሽን እዚህ ጋር በማስነካት ትኬቱ አክቲቭ ይሆናል ወይም ደግሞ ለመጠቀም ያስችላል ማለት ነው። ከዛ በኋላ እንግዲህ ተገልጋዩ ወደ ውስጥ ገብቶ መጠቀም ይችላል ማለት ነው። ይህ አውቶቡስ ሙሉ በሙሉ በዘመናዊ ዲጂታል ቴክኖሎጂ የተሟላ ነው። ሁሉንም እንቅስቃሴዎቹን ከአንድ ማዕከል ሆኖ መቆጣጠር የሚያስችል እንደዚሁ ደግሞ ተገልጋዩን በምቾት መንቀሳቀስ የሚያስችል ነው። እነዚህ ባሶች በሙሉ መቶም ባሶች ኤሌክትሪክ ባሶች ናቸው። ኤሌክትሪክ ባሶች ከመሆናቸው በተጨማሪ ሙሉ ቴክኖሎጂ ያለባቸው ናቸው። አይቲኤስ ሲስተም እና ፌር ኮሌክሽን ሲስተም አብሮ አላቸው። አይቲኤስ ሲስተም የምንለው የኢንተለጀንት ትራንስፖርት ሲስተም እዚህ ጋር እንደምታዩት ወደ 9 የሚሆኑ ካሜራዎች አሉት። 9 የሚሆኑ ካሜራዎች ውስጥ አንደኛው የድራይቨር ማኔጅመንት ሲስተም የምንለው ሹፌሩን ጸባይ የሚቆጣጠር ለምሳሌ ስልክ ካናገረ የሚያዛጋ ከሆነ ወደ ዋና ሲስተማችን ሪፖርት የሚያደርግልን። እዚህ ጋር የምታዩት ካሜራ ደግሞ አውቶማቲክ ፓሴንጀር ካውንተር ትባላለች። በዚህ በፊት በር ነው የሚገባው። ካርድ ያለው ሰው ካርዱን ይሞላና 200ም 300 ብርን ከሞላ በኋላ ሁሌም ካርዱን ታፕ እያደረገ ይገባል። ታፕ ባደረገ ቁጥር ከካርዱ ላይ እየቀነሰበት ይሄዳል ማለት ነው። የካርድ አቅም የሌለው ቶፕ አፕ ማድረግ ማይችል ደግሞ ከሆነ ዲጂታል ቲኬት ከቲኬተሮቻችን ከጀርባ በር ጋር ቆርጦ ይመጣና እዚህ ቲኬተሩን በታችኛው ኮድ ስካን ያደርግና ቬሪፋይ ያደርጋል የኪውአር ኮድ ትክክለኛ መሆኑ። እዚህ ጋራ የምንቆርጣቸውን ቲኬቶች ምን ያህል እንደቆረጥን በቀን ውስጥ ሴቭ ተደርጎ ይቀመጣል። ስለዚህ ማጭበርበር የተለያዩ እንትኖችም መቆጣጠር ይችላሉ። ምክንያቱም ከሁለቱም በር ላይ ካለውና እኔ እጅ ላይ ካለው ማሽን ጋራ ሁለቱም በሲስተም የተገናኙ ስለሆኑ ትኬት ከኔ ጋር የተቆረጠ በዚህ መስኮት ይወስድና እዛ ጋራ ባርኮድ አለችን እዚህ ጋር እንደምትመለከቱት እቺን ባርኮድ ስካን ያደርጋል። አውቶቡሱ ሌላ ቦታ ቆሞ ከሆነ እሱን ለመከታተል ሌሎችም አገልግሎቶች እንዴት ነው የሚቆጣጠሩት? እሺ ከካሜራዎቹ ባሻገር ጂፒኤስ ሲስተም አለው መኪናው ላይ። መኪናው ውስጥ አንድ ሹፌር በቀን ስንት ኪሎ ሜትር ተጉዟል፣ ምን ያክል ሰዓት ፓርክ አድርጓል፣ ምን ያክል ሰው አስተናግዷል ከሁለት በኩል ነው የምናገኘው። አንድ ከአውቶማቲክ ፓሴንጀር ካውንተር፣ ሁለተኛው ምን ያክል ሰው ካርዱን ታፕ አድርጓል፣ ምን ያክል ሰው ቲኬት ቆርጧል የሚለውን። ስለዚህ በዚህ አድርገን ሁለቱን መረጃዎች እናስታርቃለን። የምትፈልገው መረጃ በሙሉ ዳሽቦርዶች ላይ በማንበብ የምታገኘውና ቀለል ያለ ዘመናዊ አገልግሎት ነው የሚሰጠው መኪናው። በዘመናዊ ነገር ነው። እዚህ ጋር አንተን ገብቶ የሚቆጣጠር ስምርትም የለም። ዘመናዊ ካሜራ ነው ያለው። ካንተ የሚጠበቀው ጥሩ ስነ ምግባር የተሞላ አሽከርካሪ መሆን ነው የሚጠበቅብህ። ይህ ዘመናዊ የኤሌክትሪክ አውቶቡስ እንግዲህ ሁሉንም የማህበረሰብ ክፍል በፍትሃዊነት ለማስተናገድ የሚያስችል ነው። በተለይም አካል ጉዳተኞችን ለማስተናገድ ምቹ ነው የተሰራው። አካል ጉዳተኞችን ለማሳፈር ዝቅ ይላል። ከዛ ውጪ ወደ ውስጥ ከገቡ በኋላ ለነሱ ብቻ ለመገልገል ምቹ የሆነ ቦታ ተለይቶ ተቀምጦላቸዋል። 41 መቀመጫ አላቸው። 41 መቀመጫ በላይ ቁሞ ደግሞ መሳፈር የሚችል ከ70 እስከ 80 ሰው መያዝ ይችላል። ለተሳፋሪ ምቾት ስንል ከአውቶማቲክ ፓሴንጀር ካውንተር እና ከቲኬቲንግ ኢንፎርሜሽን ከምናገኘው ለአንድ ጉዞ ከሆነ ያክል ሰው በላይ እንዳይጫን እንቆጣጠራለን። ይሄ የተሳፋሪውን ምቾት በመጠን እንጠብቃለን ማለት ነው። እንደዚህ ጋር እንደምታያቸው ከላይ ምን ስቴሽን ላይ እንዳሉ ቀጣይ ምን ስቴሽን ላይ እንደሚወርዱ የሚያሳይ ዲስፕሌይ አለ። እዛ ጋር ኢንፎርሜሽን ዲስፕሌዮች አጠገቡ ላይ አለ። 3 ዲስፕሌዮች አሉ። በዚህ ዲስፕሌዮች አድርገን ማስተላለፍ የምንፈልጋቸውን ክሩሻል የሆኑ መልእክቶች ስፔሻሊ ደግሞ እየሄደበት ስላለው ጉዞ ምን ያክል ሊደርስ ይችላል፣ እነዚህን ዲስፕሌዮች ወደፊትም አፕግሬድ እናደርጋቸዋለን። ለአካል ጉዳተኞች እንደምታዩት እዚህ ጋር እነዚህ ባሶች ለአካል ጉዳተኞች ብቻ ተብሎ የተቀመጠ ቦታ አለ። አውቶቡሱ ሙሉ በሙሉ በኤሌክትሪክ የሚሰራ እንደመሆኑ መጠን በአንድ ቻርጅ እስከ 400 ኪሎ ሜትር ድረስ አገልግሎት የመስጠት አቅም እንዳለውም ጭምር ነው መረጃዎች የሚያሳዩት። ኤሌክትሪክ ባስ ብቻ መሆናቸው አይደለም፣ 350 ኪሎዋት የሆኑ ባሶች መሆናቸው በአንድ ፉል ቻርጅ ከ300 እስከ 400 ኪሎ ሜትር ይንቀሳቀሳሉ። በእኛ ኤስቲሜሽን ለ3 ቀን አገልግሎት መስጠት ይችላሉ።
በጣም እንቅስቃሴ የሚበዛባቸው ከሆነ እስከ 2 ቀን ከግማሽ አገልግሎት ይሰጣሉ። እነዚህ ባሶች ግን በዲፖዎች ውስጥ በገጠምናቸው ፋስት ቻርጀሮች አንድ ቻርጅ ለማድረግ አንድ መኪና ከ3 እስከ 4 ሰዓት ነው የሚፈጅበት።